አርግዣለሁ። አርግዣለሁ ማለት የኤልያስ ጓደኛ ነበርሽ? አዎ ነበርን። ማዘር እንዴት አልነገረኝም? እናቱ ነኝ። ይሄ ነው ለምን እንዴት ነው ያላለኝ? ሚስጥሩን አይደበቀኝም ነበር። እንዴት ደበቀኝ? ጓደኛው ነሽ መቼስ ተዋሻለሽ ብዬ አልገምትም። ሳይሽ ጥሩ ልጅ ነሽ፣ አንገት ደፊ ነሽ። ትክክለኛ ጓደኛው ነሽ። ጠይቀዋለሁ እሱንም አንቺንም። አዎ ማዘር እውነት ጠይቁት። እሱና ልታዝኚ ልትበሳጪ እኔ መሰለች እናት እያለሽ ልታዝኚ ልትበሳጪ አይገባሽም። አይዞሽ። አመሰግናለሁ በጣም። አዎ ቤተሰቦችሽ ጋር ምን ይላል? ብዙ ነገር ነው የቀለለኝ። ኧረ ችግር የለውም ልጄ። እንደውም ብዙ ቆይታለን እያለች አይደል እንዴ? ማዘር በቃ ልሂድ። አዎ አትሄጂም። ያለውን ነገር ተነጋገሩ ማለት ነው። ሲጀመር እኔና አንቺ የት ነው የምንተዋወቀው? ማሚን አክብሬ ነው እንጂ ለዚህ ነው። አንተ ምንድን ነው እሱ ጓደኛ ነኝ ብሎ ላይ ይመጣል እንዴ ከሜዳ? የኤልያስ እናት ኖት ብላ ነው በራን ኮክታ ይመጣችሁ። ሰላም ውድ የተከበራችሁ የኤላ ግሬስ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ሁሉ ሸጋ፣ ሁሉ መልካም፣ እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦች ዛሬ መጣ ነው የኤላን እናት ፕራንክ እናረጋት ነው። ቤተሰቦቻችን ዛሬ የኔን እናት ማለት ነው ተነጋግረን ከሜሊሻ ጋር ማለት ነው ፕራንክ ልንሰራት ነው ማለት ነው። ይሳካል አይሳካም ብቻ እሱ ምንና ይሆናል። የሷን የትወና ጥግ ምን አይበት ይሆናል። ብቻ ቤተሰቦቻችን እንደምትወዱት ተስፋ አደርጋለሁ። የኔን እናት ትገባና ሜሊሻ አርግዣለሁ ከኤልያስ ማለት ከኤላ ግሬስ አርግዣለሁ ትላለች። ቤተሰቦች ብቻ ግን ማዘር ትቀበላታለች አትቀበላትም የሚፈጠረው ምንድነው ይመስላል? ቤተሰብስ እናንተ ምን ይመስላችኋል? ብቻ እንደምትወዱት ተስፋ አደርጋለሁ። ከእናንተ የሚጠበቀው ቤተሰቦች እስከመጨረሻው ቪዲዮ ማየት ብቻ እና ላይክ አድርጋችሁ ማየት ብቻ ነው። ቤተሰቦች እንደምትወዱት ተስፋ አደርጋለሁ። ሌትስ ጎ። እኔ ደጅ እጠብቃለሁ። እሷ ገብታ ካወሩ በኋላ ነው እኔ በመሃል የምገባው። ሌትስ ጎ። ተከተይ እንግዲህ ካሜራማን ተከተል። አዎ እንግዲህ ተከተሉ፣ እናንተም ተከተሉኝ። እነ ኢላ በርጋ ደርሻለሁ። እናቱን ፕራንክ ልናረጋት ነው አብረን። ሰላም ነው ማለት እግዚአብሔር ይመስገን። የኢላ እናት ነው። አዎ ላውራችሁ ፈልጌ ነበር። እሺ ሰላም መጣሽ? እንዴት ነው? ደህና መጣሽ? አዎ የኤልያስ እናት ነኝ። ከየት ነው የመጣሽው? ማውራት ነገር ነበርና ላውራችሁ ፈልጌ ነው። ግቢያ ቡና ላፍላ። አይ ችግር የለውም ግቢያ። እንግዳ እኮ በሀገራችን ቤት ገብቶ ተስተናግዶ ነው። አዎ ግን አይ እኔ ቸኩላለሁ። ለዛ ኧረ ግቢ ቡና ላፍላ። ቸኩላለሁ አስፈላጊ ስለሆነ ነው የመጣው። ግቢያ ቡና ባጠብቂ መክሰስ ቢ። እሺ ማዘር በቃ እዚህ ጋር ነው። አይ ኧረ ግቢ። እንግዳ በሀገራችን ክብር ነው ልጅ። ኧረ ችግር የለውም። ዛሬ ነው የመጣሽው ቤቴ መተሽ አታውቂም። ነይ ወደ ቤት እንግባ። እውነት አልገባም። ያው ማዘር እንግዲህ የመጣሁበት ነገር በጣም አሳሳቢ ነገር ነውና በጣም በጣም ጨንቆኝ ምናምን ስለነበረ። ምን ነው ልጅ ምን ጨነቀሽ? ያው እግዚአብሔር ካለ እኮ ጭንቀት የለም። ፈጣሪ ካለ ጭንቀት የለም። እግዚአብሔርን የያዘ ሰው አይጨነቅም መቼም። አዎ ምን አስጨንቆሽ ነው? ከኤልያስ ጋር አይ በቃ ኤልያስን አውርቼው ነበረና ከሱ ጋር መግባባት ስላልቻልና ብዙ ጊዜ አብረን ቆይተናል እና ጓደኝነት እና ከዛ በመሀል የሆነ ነገር ተፈጠረና ያን ነገር ስነግረው ሊያዳምጠኝም ሊያገኘኝም አልፈለገም። ስልክም ስደውልለት አያነሳም። በቃ የመጨረሻ አማራጭ እርሱ ነው ብዬ ነው እርሱ ጋር የመጣሁትና አርግዣለሁ ማለት የኤልያስ ጓደኛ ነበርሽ? አዎ ነበርን። ማዘር እንዴት አልነገረኝም? እናቱ ነኝ። ይሄ ነው ለምን እንዴት ነው ያላለኝ? ሚስጥሩን አይደበቀኝም ነበር። እንዴት ደበቀኝ? ጓደኛው ነሽ መቼስ ተዋሻለሽ ብዬ አልገምትም። ሳይሽ ጥሩ ልጅ ነሽ፣ አንገት ደፊ ነሽ። ትክክለኛ ጓደኛው ነሽ። ጠይቀዋለሁ እሱንም አንቺንም። አዎ ማዘር እውነት ጠይቁት። እሱና ምንም ሊያዋራኝ ፈቃደኛ አይደለም በጭራሽ ነው። በቃ ከዛ በኋላ ምንም ስልክ አያነሳም፣ ሊያወራኝ ፈቃደኛ አልነበረምና እንዳጋጣሚ ቤታችሁን ባጋጣሚ አውቀው ነበርና ቤታችንን አሳይቶሽ ነበረ። አብሬው መጥቼ በር ላይ ቤት ገብቶ ወጣ። በር ላይ ጠብቄ የሆነ ጊዜና ቤቱን አሳይቶሻል? አዎ በዛ ነው የመጣሁት። ቤቱን ያወቅኩት በዛ ነውና በቃ አሁን የመጨረሻ አማራጭ እርሱ ነው። ኤልያስ እንደዚህ አይነት ድርጊት ያደርጋል? አንገት ደፊ ቅልስልስ ልጅ ነው። እንደዚህ ያደርጋል? ትክክለኛ ነሽ? የኤልያስ ጓደኛ ነሽ?
አዎ ማዘር እውነቴን ነው። ጠይቁት ከፈለጋችሁ እሱን ጠይቁት። በቃ እውነት ማለት እንግዲህ ላያምንም ይችላል። እንግዲህ ሰው እግዚአብሔርን ያመነ ሰው ወድቆ አይወድቅምና እግዚአብሔር የተመሰገነ ይሁን። ትክክለኛ የሱ ልጅ ከሆነና እርጉዝ ከሆንሽ ጓደኛው ከሆንሽ ችግር የለውም። እግዚአብሔር የተመሰገነ ይሁን። ዘር የሚጠላ የለም። ስንቱ ልጅ አጥቶ እየተንከራተተ ነውና ኤልያስ ትክክል ጓደኛው ነኝ ካረገዘ በኋላ ሐሳቡን ቀይሯል ለምትዩ ኤልያስንም ነግረዋለሁ፣ አስማማችኋለሁ። ወደፊትም አንድ ላይ ትሆናላችሁ። ልጁንም ችግር የለውም ሴትም ሆነች ወንድ አሳድጋለሁ። ከዛ በተረፈ ደግሞ ላለ ጉዳይ እንወያያለን። እሱንም አነጋግረዋለሁ ቁጭ አድርጌ። ስልክሽንም ትሰጪኛለሽ፣ አድርሽ ትይጃለሽ። ኧረ ማዘር አላድርም። ቤተሰቦችሽ ያውቃሉ? እነሱማ አያውቁም። ምን ብዬ ልንገራቸው? እሱ ሳያምን እኔ እሱ እንዴት ብዬ እንደዚህ አይነት ነገር ነግራቸዋለሁ? መጀመሪያ እንዴት ነበር ስትጀምሩት? ሁለታችሁ ጓደኝነቱ ስትጀምሩት እንዴት ነበር? አብራችሁ ለመሆን ነው ወይስ እንዴት ነው? ንግግራችሁ እንዴት ነው? ይሄንን ነገር በትክክል አስረጅኝ። እኔ እስከማውቀው እንደዛ ነበረ። እና ከዛ አብራችሁ ልትሆኑ ነበረ? ንግግራችሁ በኋላ ጸባዩ ምናምን ተቀያየረ። ማርገዝኝ አረገዝኩ ስትዩ ነው ጸባዩ ተቀያየረ? ጸባዩ ተቀያየረ። በቃ አላቅሽም አይነት ነገር ነው ያመጣውና በጣም የናቸው ቤተሰቦችሽ የት ሀገር ልጅ ነሽ? እዚሁ ናቸው። እዚሁ ናቸው። የናዝሬት ልጅ ነሽ? የአዳማ ልጅ ነሽ? እዚሁ አዳማ ነሽ? ስንት ወርሽ ነው? አሁን 3 ወር ሆኖኛል። 3 ወር ሆኖሻል? ቼክ አፕ ሄደሻል? አዎ ተመርምረሻል? አዎ ተመርምረሻል። ችግር የለውም። እግዚአብሔር ይመስገን። ስንቱ ልጅ አጥቷል። ልጅ በረከት ነው። እግዚአብሔር ላደለው ጸጋም ነው ልጅ። እግዚአብሔር የተመሰገነ ይሁን። ችግር የለውም። እኔ ተቀብዬሻለሁ፣ እቀበላለሁ። ከሱ ጋርም ያለውን ነገር አወያያችኋለሁ፣ አነጋግረዋለሁ። ታዛዥ መልካም ጥሩ ልጅ ነውና ኤልያስ ያለውን ነገር አይ ማዘር እንደዛ እንኳን አይመስለኝም። እንደዛ አይመስለኝም። እንደዛ አይነት ልጅ ሲጀምሩት እንዴት ነው ሐሳቡን ይቀይራል። ሳቀውማ እንደዛ ነበር፣ ግን አሁን እንደዛ አይደለም። ጭራሽ በፍጹም መጥፎ ሰው ሆነ። ጭራሽ ማለት መጥፎ ሰው ሆነ። ጸልይ። እግዚአብሔር በጸሎት መሃል ይገኛል። እግዚአብሔርን የጠራ አያፍርም መቼም። እግዚአብሔር ጋሻችን ነው፣ አሌንታችን ነው። እግዚአብሔርን የጠራ መቼም አያፍርም። እግዚአብሔር ደግሞ ይሄ የተፈጠረው ፍሬ አገርን የሚጠቅም ህብረተሰብ የሚጠቅም ጎጂ ባህል የሚያስወግድ ይሆናል እና መልካም ፍሬ ያርገው። መድኃኔዓለም የሱ ፍቃድ የእግዚአብሔር ፍቃድ ይገባበት። ዋና የእግዚአብሔር ፍቃድ ነው። ማንኛውም ነገር እሱ የፈቀደው ነው የሚሆነው። አንቺ ደግሞ ልታዝኝ ልትበሳጪ እኔ መሰለች እናት እያለሽ ልታዝኝ ልትበሳጪ አይገባሽም። አይዞሽ። አመሰግናለሁ በጣም። አዎ ቤተሰቦችሽ ጋር ምን ይላል? ብዙ ነገር ነው የቀለለኝ። ኧረ ችግር የለውም ልጄ። ሰው እንኳን የራሱን ልጅ ከመንገድ ላይ አምጥቶ ያሳድግ የለ እንዴ? ምን ችግር አለው? ችግር የለውም ልጄ። ዘር ይገኛል፣ ዘር ይገኛል አይገኝም። እኔንም የሚጦር አንቺንም የሚጦር ልጅ ይሆናል። ሴትም ከሆነች እኔንም የምትጦር አንቺንም የምትረዳ ልጅ ትሆናለች። መልካም ፍሬ ትሆናለች እና ሰው ያስባል፣ እግዚአብሔር ይፈጽማል። እሱም ቢሆን ደግሞ እንዴት ሀሳቡን ይቀይራል። እኛ በሀገራችን አንድ ሰው ለአንድ ነው ልምዳችን የሚባል አለ እና አንድ ሰው ለአንድ ነው። ሀሳቡንስ እንዴት ይቀይራል? እንዴትስ እንደዚህ አይነት ድርጊት ሲደረግና ጓደኛ ይዞ ለዚህ ነገር ሲበቃ ከአንድ እርምጃ ወደ 2 ሲራመድ ከ2 3 እርምጃ ሲራመድ እኔ እናት ነኝ፣ ቢያንስ ይቀርበኛል። ማሚ ነው የሚለኝ። በጣም ነው ኤልያስ የሚቀርበኝ። ይሄ ነው ብሎ ለኔ ያለውን ነገር መናገር፣ ማሚ እንዲህ አይነት ነገር ተከስቷል ማለት ሲገባ እኔ ችግር የለው መልካም ልጅ ጥሩ ልጅ ስለሆንሽ ወደ ቤተሰቡ መጣሽ። ወደ ቤተሰቡ ደግሞ መምጣትሽ ጥሩ ነው፣ መልካምነት ነው። ጥሩ ልጄ ነሽ ልጄ፣ ደስ ብሎኛል። ችግር የለው ማይሩሽ፣ አትበሳጭብኝ፣ አታልቅሽም፣ አትበሳጭ። እሺ እሺ። አሁን እንደዚህ አትሄጂም። ምን የሚያስቸኩላል ልጄ? ታይ ማዘር እመጣለሁ እኮ ተመልሼ እመጣለሁ። ሌላ ቀን ተመልሼ እመጣለሁ። ኧረ እሱ አስማማችኋለሁ፣ ችግር የለውም ልጄ። ከቤተሰብ የሚወጣ ከእናት ከአባቱ ፍቃድ የሚወጣ አይደለም ማንኛውም ልጅ። ወይ ችግር የለውም ልጄ። ልንገርሽ አባታቸውን ይፈራሉ። ነገር ግን ለኔ ያለውን ነገር ሼር አድርገው ነው አማክረው ነው። ይሄ ምንም ችግር የለውም። ልጅ ጸጋ ነው፣ በረከት ነው። ልጅ እኮ ከእግዚአብሔር ነው፣ ከእግዚአብሔር ነው። ተመስገን ነው። ስንቱ ልጃቶ እየተንከራተተ ነው፣ ስንቱ እየተሰደደ ነው። እግዚአብሔር ያደለው ነው ልጅ የሚያገኘው። እኔ አሜን ብዬ ተቀብዬሻለሁ ልጅ። አዎ እኔ አሜን ብዬ ተቀብዬሻለሁና ይሄ ፎቶ የሚያነሳው ልጅ ደግሞ ማን ነው? ይዘሽው የመጣሽው ማን ነው? ወንድምሽ ነው? አይ ጓደኛዬ ነው፣ ኖርማል ጓደኛዬ ነው። ካሜራማን ነው። ካሜራማን ነው። ና ልጅ አንተም ግባና ግቡና ምግብ ትበላላችሁ። አረ ግቡ። ቁጭ በይ ልጅ። እሺ ማዘር። ሲኒ አንጡ ልጆች።
አይዞሽ ምንም አይሰማሽም። ጥሩ ቤተሰብ ነው ያለው። አሜን አሜን። አመሰግናለሁ። እኔ ለመሰለሽ ልጆቼ አባታቸው እንጂ የሚፈሩት ያለውን ነገር ለኔ አማክረው ነው እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እግዚአብሔርን ያመሰገነ የጠየቀውን አያጣምና ጸልይ። አንቺ ደግሞ የጸለየ ሰው እግዚአብሔር ይቀርበዋል እንጂ አይርቀው። እግዚአብሔርን የጠራ አያፍርም መቼም እግዚአብሔርን የጠራ አሸናፊ ነው የሚሆነው። የሚሰማሽ ነገር የምትሸማቀቂው ነገር የለም። ችግር የለውም። ሽማግሌ ምልካለሁ እኔ በቃ ልጁን አሳምናለሁ። ሽማግሌ ምልካለሁ። ሞልቷል ሁሉ ነገር የሚያስፈልገው ነገር አድርግላችኋለሁ። እግዚአብሔር የተመሰገነ ይሁን። አትበሳጪ። ሰው ደህና ሲሆን ሁሉ ነገር ይገኛል። ዋና የሰው ደህንነት ነው። ምንም የሚያሳስብሽ ነገር፣ የምትበሳጪው ነገር፣ የምትናደጂው ነገር የለም። ይሄ አሁን ራሱ ይሄ ሰው የሚያድርበት ክላስ ነው። የሱ ክፍል ነው። ችግር የለውም። እዚህ ውስጥ ትኖራላችሁ። እዚህ አንድ ክፍል ውስጥ ችግር የለውም። ሰው እኮ አንድ እግሩን ይራመዳል፣ 2 ሲል 3 እያለ ነው። በር እየተንኳኳ ነው። ክፈቱ። እንዴ እንደውም ኤልያስ መጣ። እንዴ ነው ደህና ዋላችሁ? ፈተለም እንዴ መጀመሪያ ሲገባ እኮ እንደምን ዋላችሁ። ምንም ቢደክም የእግዚአብሔር ቃል አይደክም። እንደምን አላችሁ? ትንሽ እኮ ደከም ብሎኝ ነበርና እግዚአብሔር ይመስገን። ማናት እሷ? ማናት? አላቃትም እኮ እያልኩኝ እኮ ነው ያለሁት። እንዴት አላቃትም? አንተዋወቅም። ልጅቷ እኮ አንተን ብላ ነው የመጣችው። ጭራሽ አንተዋወቅም። አንተን ብላ ማለት አልገባኝም። አንተን ብላ ማለት ጓደኛው ነኝ እያለችኝ አይደል እንዴ? እኔና አንቺ የት ነው የምንተዋወቀው? ጓደኛ እኔና አንቺ እንተዋወቃለን ከዚህ በፊት? አርበናታ ታስቀኛ ታገኝም እኔና አንቺ ከዚህ በፊት እንደውም ብዙ ቆይታለን እያለች አይደል እንዴ? አይ አትሄጂም። ያለውን ነገር ተነጋገሩ ማለት ነው። ሲጀመር እኔና አንቺ የት ነው የምንተዋወቀው? ኤልያስ ማውራ አማርኛ መሰለኝ። ኤልያስ ስሚ ማን ነው ለሚነገርሽ? ኧረ እባክህ እንተዋወቃለን እና አንቺ ሌላ ድራማ መስራዋለክ? ሌላ ድራማ መስራዋለክ? ሌላ ድራማ ማለት ምን ድራማ መስራ? ሌላ ድራማ ተስራው ማለት ማዘር ይሄው ብያቸዋለሁ። ቅድም ያልኳችሁ ነገር ነው። ሰው ውሸት አስፈላጊ እንዳልሆነ ምን ውሸት ነው? በእውነት መሀል ነው እግዚአብሔር የሚገኘው። ውሸት አስፈላጊ አይደለም። ያለውን ነገር እኔ እናትህ ነኝ፣ ለሷም ለአንተም እናት ነኝ። እኔ እስከዛሬ ውሸት ካንተ መጥፎ ነገር አይቼ አይደለም። ታዲያ እኔ አላቃትም። ይከሰታል እኮ ብዙ የሚከሰቱ ነገሮች አሉ። ስምሽ ማን ነው? አረባ ካታገኝም እንኳን አላወቅከኝ። በቃ አሁን እኮ ውይይት ነው፣ ክርክር ሳይሆን ውይይት ነው። ተወያዩ። አንተ አላቃትም አልከኝ። ጭራሽ አላቃትም አልከኝ። አላቃትም ያልኩኝ እኮ ነው። ለምን አታባሪልኝ? አስወጪልኝ ወይ? ኧረ እኔ እንግዳ አላስወጣም። አብርሃም ሲበላ እንግዳ አንጣልኝ ብሎ ይጸልይ ነበር። እኔ አላስወጣትም። ለምን አስወጣታለሁ? እንግዳ ቤቴ መጥቶ ውጪ አስወጫት ትላለህ? ባታቃት ትራል ያስወጣታል እንዴ? ታዲያ እኔ አቋዳ ዘመራቁ ምናምን ያለች ይያው ምን ማለት ነው? አላቃትም። አንተ እኔን አታውቀኝም? እኔ አትዋሽ፣ በቃ አትዋሽ፣ በቃ አትዋሽ። ለማትናገሪ ነው አትዋሽ። የማዘር ይኸው ማለት ይዋሻል። ቢያንስ ማሚ አክብረህ ነው። እኔ አላቃትም። ቢያንስ እናትህን አክብረህ እንኳን እውነቱን ተናገር። በቃ ስለምን እውነት ነው? ስለምን እውነት? በእውነት መሀልም ነው ፈጣሪ የሚገኝ። አንተ እኔን አታውቀኝም? አትዋሽ። አታውቀኝም? አላቃትም። እኔ እቺ ልጅ አላቃትም። ሲጀመር በውሸት እሷ መጣ ኤልያስ ጓደኛዬ ነኝም አትልም። እንዴትስ ደግሞ ደፍራኝ እንደዚህ ትላለች? አታውቀኝ ሳላቃት እንዴት ትላለህ? አሁን በመፍራት መሀልም ልትዋሽ ትችላለህ። ምን ይሰራል? ካሜራውን ሲጀመር ደቀነሽ ልትዋሽ ትችላለህ። ኤልያስ አሁን ቤተሰብ አወቀብኝ እንዲህ ነው ብለህ ልትዋሽ ትችላለህ። ማለት ለምንድን ነው 20 ዓመት ሞልቷል አይደል? ጓደኛም ከሆነች መዋሸት የለብህም። በውሸት ደግሞ እውነቱን ተናገር። ምን አስዋሸ? 20 ዓመት ሞልቷል። ለማስተዳደር ያነስክ አይደለም። እንተዋወቃለን ወይ? እሷን ብታዝንበት ጥሩ አይደለም። ምን ይሁን ሳይሆን እሷ ብታዝንበት ጥሩ አይደለም። ኤልያስ ስራት በውሸት እኔ ጓደኛዬ ነው ብዬ አንዱ ላይ እንጠለጠላለሁ። እሷን ጠይቂያት። እኔ ከማላቃትም ለሷ ነው እንደምትደግፊው እንዴ? ምን እያልክ ነው? ለሷ ነው የምትደግፊው? እኔ አላቃትም። እንዴ ሌባ ብትሆንስ ምን አውቃታለሁ እንዴ? ወንድም ይሰርቅ ሴት አለ እንዴ? ፍቅረኛ እንደነበርክስ እሱን ትክዳለህ? ኧረ እኔ እሷ እና ልትሰርቅ መጣች። ወይኔ ሌባ ጠይቀሻት አስገቢያት። መታወቂያለች። እኔ ሌባ ብትሆንስ ወይ ምሳሌ ሰው ብትሆንስ እኔ ምን አውቃለሁ? ምን እያልሽ ነው ያለሽው? ማሚ ሄዳለሁ። ምንም እኮ ሊያምን አልቻለም እኮ በቃ ጭራሽ ማታል ምናምን አልነበረም ማለት ጭራሽ ነው በቃ የተቀየረው። ምንም አልተቀየርኩም። እኔና አንቺ የትም አንተዋወቅም። እናትህን እንኳን አክብረህ እንኳን ማላችሁ ብዬ ማለት ነው። እቺ ልጅ እንግድነት ነው ዛሬ ነው ጉዞ ተጉዞ ወደኛ ቤት የመጣችው። ኤልያስ ትክክለኛውን ነገር ከሆነ ነው ብለህ ተናገር። እንደዛ አይደለም፣ እንደዛ አይደረግም። ሲጀመር
እኔ በሐሰት እንዴት ትላለች እንዴ? ገባሽ አይደል? እኔ ሰርቼ መለወጥ የምፈልግ ሰው ነኝ። ቤተሰቦች መረዳት የምፈልግ ሰው ነኝ እና እኔ ጓደኛ መጀመሪያ ከመያዝ በፊት እነዚህ ነገሮች ማስተካከል ራሴ ላይ መስራት የምፈልጋቸው ነገሮች አሉ። እኔ እቺ ልጅ አላውቃትም። ማሚ ሰሚ ገባሽ አይደል? እኔ አንቺ ጓደኛ አይደለሁም። ጓደኛዬ ፍቅረኛዬ ምናምን እያልሽ ዝባዝንኪ ወሬ አታውሪ። ገባሽ አይደል? እኔ ምንም አይነት ጓደኛ እኔ አሁን ጸሎት ጀምራለሁ። እናንተም ጸልዩ። አሁን የክርክር ተውና አሁን ጸልዩ። አስገብተሽ እዚህ የምታወራው ወሬ እየሰማሽ ነው። እኔ አላውቃትም። በእናትህ በቃ አንተ አፍን አትክፈት። አታውቀኝም። እኔ በቃ ሂድ። እኔ አላውቃትም እያልኩኝ እኮ ነው ያለው። ምን ማለት ነው? ምን ማለት ነው? አላውቃትም ጀመር። እኔ ምንም አይነት ጓደኛ አላስኩም። እቺ ልጅም አላውቃትም። ይተው። ኧረ እባክህ አንተ እኔን አታውቀኝም። ለምን አትውጪልኝ? አንተ ማሚ አታውቀኝም። ወጪ እያልኩ እኮ ነው። እቺ ልጅ አላውቃትም። ማሚ በእናትሽ እኔ ያስገባሻት። እኔ እሷ ጓደኛ አይደለሁም። አሁን እንደምን ሌባ ልትሆን ትችላለች። ኤልያስ እናት ነው ትበላ። ኤልያስ እናት ነው ይበላ አይደል የመጣችው? በውሸት ነው ያዛውንት መሆኔን እያየች መሆኔን እያየች ማሚን አክብሬ ነው እንጂ ለዚህ ነው። አንተ ምንድን ነው እሱ ምንድን ነው እናት ካረለው ምን አባከና ነው እንዴ? ሌባ ነኝ ሌባ ሰው ይመጣል እንዴ? ጓደኛ ነኝ ብሎ ሌባ ይመጣል እንዴ? ከሜዳ የኤልያስ እናት ነው ትበላ ነው በራን ኮክታ ይመጣችው እንዴ? መቼም ትመያለሽ አንቺ ትገርሚያለሽ። ትመያለሽ መቼም አትዋሽም አይደለ? ይሄን ነገር ይሻላል። የኔ ተመተው ማለት ነው። ብቻ ፕራንክ ነበር እና ምንድን ነው ፕራንክ? ምንድን ነው እሱ? ምን ማለት ነው? ምን እያልክ ነው ያለው? ምን እያልክ ነው? አይ ማይ ፕራንክ ማለት እኛ ተመካክረን ነበርና በስመ አብ በስመ አብ። እኔ እኮ የእውነት መስሎኝ ነው። አዎ ይሄን ይቅርታ ጋይስ ምንድን ነው ይልሻለሽው? ይቅርታ እንደዛ ስትናገሪ እንደዛ ሳዝነሽኝ እንደዛ ብለሽ ውሸት ነው። ዝም በየ ሰበክሻት ነው ብዙ ሰበክሻት ማሚ አራው እኔ እኮ የእውነትሽን ነው መሰለኝ። አዎ የእውነትሽን ነው መሰለኝ። ይቅርታ ይሻለው ግን የእውነትሽን ነው መሰለኝ። አይ ለጨዋታው ነበር እኔ እውነት መስሎኝ እልል ብዬ አሜን ብዬ ተቀብዬ ነግራቸው ለምን አናዝናናቸው ፈታ እናረጋቸው ብለን ነበረ። ቤተሰቦቻችን መስሎኝ እልል ብዬ ስጦታ ሰጠኝ ብዬ የኤልያስ ሚስት የሆንሽው ታድላሽ። ብቻ ቤተሰብ በእንደዚህ አይነት ሁኔታ ነው የምትቀበልሽ። እንደዚህ ነው ማዘር የምትቀበልሽ። እኔ ደስ ነው ያለኝ እውነት ብቻ ቤተሰቦች እስቲ ቪዲዮውን አየዋለሁ ምን እንዳላችሁ ብቻ ካሜራማን በደንብ ቀርጸዋላ። ደስታለሽ ደብረኝ። እኔ ምንም አልደበረኝም። ልጅ በረከት ነው፣ ልጅ ስጦታ ነው። አሜን ብዬ ነው የተቀበልኩት። ጨራሽ አርግዣለሁ ምናምን ብላለች። እኔ አርግዣለሁ ብላ ስትለኝ ሴት ከሆነች ስጦታዬ፣ ወንድም ከሆነ ስጦታው እለዋለሁ ብዬ በሆዴ አስቤያለሁ። ለምን ልጅ በረከት ነው ረድኤት ነው ብዬ እስካሁን ጋይስ እያመመኝ ነው። ለካ እነሱ መጫወቻ አድርገውኛል እንዴ? እያሾፉብኝ ነው እንዴ? ሰላም ቢያቸው በቤተሰቦች ፊት ካሜራ ደቅነን ነበረ። ኢላ ግሬስ ላይ ይለቀቃል። እኔ ምንም ያወቅኩት ነገር የለም። አንኳኩታ ስትመጣ ተቀበልኩኝ። ስትነግረኝ አምኜበት እውነት መስሎኝ ብቻ በተሳካ ሁኔታ ማዘርን ፕራንክ እንዳደረግና ተስፋ ያለው ቤተሰቦች ከወደዳችሁት ይህንን ቻናል ላይክ፣ ሰብስክራይብ ያደረጋችሁ ደውል ምልክቱን መጫናችሁን አትርሱ ማለት ነው። ከወደዳችሁት እስቲ ቀጣይ አሪፍ ስራ እንውልን በሉልን ማለት ነው። እንወዳቸዋለን። ባይ ባይ